ምን አለኝ አገሬ ምን አለኝ መጣሽ እንዴ? እንዴት ዋልሽ? የሚያስጠላ ነበር። በጣም ይቅርታ። አንተ ገረፈፍ! አቤት። ናውጣብኝ። አዎ አረቢ ምን ይደክሞኛል ላልኩህ እኮ እንዲሁ በግድ ያለ ፍላጎት መጽሐፌን ደበከዋ? እኔ? አዎ የታባን ያልከው? እኔ አላየሁም። አቃጠልከዋ? ንገረኝ። ሽንት ቤት ተጠቀምከዋ? አትፍረኝ። ሽንት ቤት ተጠቀም አይደለም። እንዴት አባረከው? ለምን ቱባ ሙክስና አትጠቀሚም? ምንድነው የምትፈልጊያቸው መጽሐፍቶች በትረካና በጽሁፍ አፕሊኬሽኑ ላይ ታገኛለሽ። ልሻጉዴ ነው እንዴ? ኧረ እውነቴን ነው። ደግሞ አከፋፈሉ በጣም ቀላል ነው። ኢትዮጵያ ውስጥ ከሆንሽ በተለያዩ ባንኮችና በቴሌብር መክፈል ትችላለሽ። ከኢትዮጵያ ውጭ ከሆንሽ ደግሞ በክሬዲት ካርድ መጠቀም ትችላለሽ። ዋው ና ለማንኛውም ለምን ናውጣብኝ? ኧረ በእናትህ ቤብ ምን ነው? ይኸውልህ የድሮ ባሌ መጥቷል መሰለኝ። ታስሯል ነበር እንዴ? እኔ እንጃ ፈተውታል መሰለኝ። ይኸውልህ ከትላንት ጀምሮ በዛ መስኮት እያፈጠጠ ነው። አሁንም አለ? አዎ ናየው። የታል? ይኸውና። ምን ሊሰራ ነው የመጣው? እኔ ምን አውቄ? ታዲያ ለምንድን ነው የሚያፈጥብን? እስኪ ሄድ ያናግር። ለምን እንዴ? እንደው ወንድሜ እንኳን በሰላም መጣ። መቼ ነው ግን አንተ እንደ ወንድም የምትሆነው? 9 ሰው ገሎ ከታሰረ ሰው ጋር አውራትኛለሽ እንዴ? ይኸውልሽ ይሄ ሰውዬ እኔን ከማግባትሽ በፊት ነው የምታውቂው። የኔ ችግር አይደለም እንዴ? ያገባ እንዴ? ሰላም ነው? እንኳን ማርያም ማረች። ዝም በል እሺ። ሰውዬ ተፋተናል እኮ። ዝም በል አንተ ማን? እኔ የክርስትና አባቷ ነኝ። እህታችን ነው እባላለሁ። ውጣ። መልካም ትዳር። እርግጠኛ ነህ ግን 40 ዓመቷ ነው? አዎ 80 ማነው 40 ዓመታቸው ነው አልኩህ እኮ። ይኸውልህ እኔ ግን ቀብድ ምናምን ነገር አልፈልግም። አሁን ነው ገንዘቤን የምፈልገው። ይኸውልህ እሱ ነገር እንዳያሳስብህ። አንተ ብቻ ገብተህ ስራህን ሰርተህ ውጣ። ደግሞ እየጠበቁ ነው እንዴ? ያራበት ሰላም ነው ማዘር ትላለህ እንዴ? እኩያህ ነው የምሆነው። እሺ እሺ ማዘር ና አሁን ቁጭ በል። እንዴ ና እንጂ እዚህ ጋር። አይ እዚህ ይሻለኛል። ልጃገረድ ነህ እንዴ? ምን እና ታዲያ ና እዚህ ጋር። አይ እዚህ ይሻለኛል ማዘር። ይኸውልህ አትፍራኝ። ኧረ እባክህ አትፍራኝ። እንዴ አንተ ማረባ እንወራለን። ምን couldn't ask for much more in our co-main event. ምን ነው ከዚህ ጋር እንዴ የምጣለው? አዎ ልታስገድለኝ ነው እንዴ? ዝግጁ? አይ ጀምሩ። ይወጣ ተረጋጋው እንጂ ወንድም አለ። እኔ ሰላም ብቻ ነው የምፈልገው። እሱ ነው አጃጅሎ ያስገባው ከሱ ጋር ተደባደብ። እኔ ምንም ማውቀው ነገር በርታኒዮስ እታያለሁ። ነቃ ደህና ነህ? ወይኔ ምን ነው ምንድን ነው የሚያስጨዋችሁ? አታየውም እንዴ ጥርሱ አልቆ? እና ለምን ወደ ናታኑ ለጥርስ ሕክምና አትሄዱ? ምንድን ነው ይኸውላችሁ፣ የአበቃቀል ችግር፣ የጥርስ መውለቅ ወይም መሰበር፣ መጥፎ ያፍጠራል፣ የተቦረቦረ ሙሌት እንዲሁም የተለያዩ የጥርስ ሕክምናዎችን ልምድ ባላቸው ዶክተር እንዲሁም ከልዩ መስተንግዶ ጋር ሕክምናው ማግኘት ትችላላችሁ። እውነትህን ነው? አዎ አድራሻቸው 22 አውራሪስ ህንጻ አጠገብ በድሪያ ሲቲ ሞል 6ኛ ፎቅ ላይ ታገኛችኋላችሁ። እኔም እዛ ተሰርቼ ነው ፋብልጭ ያልኩት። ዋው እንደዛማ ከሆነ እንደገና ትደባደባለህ። እንኳን በሰላም ወደ አይምሮ ህክምና መጡ። ዛሬ በሽታችሁ ምን ደረጃ ላይ እንደደረሰ ለማወቅ አጠር ያለች ትንሽ ውይይት እናደርጋለን። በመጀመሪያ ራሳችሁን በማስተዋወቅ እንጀምራለን። አንተ ጀምር። እሺ አመሰግናለሁ። እኔ ስሜ ታከለ እባላለሁ። ሰዎች እኔ እንደ በሽተኛ ነው የሚሆነኝ፣ ግን እኔ 100% ጤነኛ ነኝ። እሺ እናመሰግናለን። መቀጠል ትችላለህ። እሺ በመጀመሪያ አመሰግናለሁ። እኔ ስሜ ስሙ ማን ነው? አቤል እባላለሁ። እሺ አቤል እናመሰግናለን። ወደ እርሶ እንምጣ። እኔ የ9 ልጆች አባት ነኝ በዚህ እድሜ እና የልጆቼ ስም አያንቱ በላቸው። ኖ የእርሶ ስም ማን ነው? የኔ ስም በላቸው ወንድሜ ነው። አዛለች በል። የሚስቴ ስም ነው። ታሪካዊ ሰው ናት።
ተረጋጉ። እናመሰግናለን ወይ አዛለች አቶ አዛለች። እሺ በመቀጠል ለሰው ማካፈል የምትፈልጉትን ሐሳብ እስኪ እዚህ አምጥተን እንወያይበት። ካንተን ጀምር። አመሰግናለሁ። የሰው ልጅ ሊደርስበት የሚገባው ደረጃ አዎ፣ ለምን ሊፍት አይጠቀምም? ጥሩ ሐሳብ ነው ያነሳው። እናመሰግናለን። ወደ አንተ እንምጣ። እርሱ ይቀጥሉ። እሺ ያው እንግዲህ እኔ የዘጠኝ ሰጥቻ ነበር እኮ እሷ ግን ልቀጥል? አዎ ይቀጥሉ። እሺ ያው የዘጠኝ ልጆች አባት እንደመሆነ ዘይ ለምን ሊፍት አትጠቀምም? ምን አገባ እኔ ለአንተ ማለት ምንድን ነው? እኛ እኮ ራታችሁንም ቁጭ አድርገናችሁ የአእምሮ በሽተኛ ስለሆናችሁ ነው። ማን ግን እቺ እያስካሉ ግን የምትባለው ጎረቤታችሁ በጣም እየለከፈች። እባክህ እሷ ሴትዮ ሁሌ ናት። እኛንም ነው የምታስቸግረው። ሰዎች አረ ቤት ስራ እኮ አልሰራን። ምንድን ነው የሶስተኛ ክፍል ተማሪዎች አይደለን እንዴ? ፈታ በሉ። ይልቁን ይወላችሁ አዲስ መድኃኒት ይዤ መጥቻለሁ። ምንድን ነው አላውቅም። ከታላቅ ወንድሜ ኪስ ውስጥ ነው ያገኙት። ግን ያዝናና ሊያፍታታል ምናምን ሲል ነበር። አረ ይሄ ነገር አደንዛዥ ዕፅ እንዳይሆን እባክህ አትፍራ። እንውሰዷ። እባክህ አትፍራ። እንካ። አረ ሰዎች ግን ቢቀርብን ነው የሚሻለው። እናት አሁን ምንድን ነው የሚያደርገን? ራስ ያስታል መሰለኝ። ምንድን ነው የተፈጠረው? እንዴ ሰውዬ በህይወት አለ? ተመስገን። ያ ጅዝበስ እኔ እንጃ መኝታዊ ነው መሰለኝ። አገኘው። ምን ነው ምንድን ነው እያስቃሉ ጋር? ወይ ዛሬ ሙሉ ጨረቃ ነው። ምናምን ችግር አለ? አታምነኝም፣ ግን ሌሊት ሙሉ ጨረቃ ሲሆን ወደ አውሬነት እቀየራለሁ። አንተ ሰውዬ ቆይ መቼ ነው የጀመረው? እኔ አላውቅም፣ ግን ከልጅነት ጀምሮ በቃ እንደዚህ ሙሉ ጨረቃ ሲሆን አታ ይሄ ልጅ እውነቱን ነው እንዴ? አታ ሰውዬ ምን እየሰራ ነው? ምንድን ነው? አንተ ሰውዬ እውነቱን ነው እንዴ? ኧረ በእግዚአብሔር ድመታ ምንድን ነው? እዚህ ቤት ግን መንፈስ አለ። በባለፈው አንተና ሽንት ቤት ተጠቅመው ያላፈስስከው እዚህ ቤት መንፈስ አለ እያልኩህ እኮ ነው። በባለፈው ከመወዳት ሰራተኛችን ጋር ተኝተህ ያዝኩ። አንተ ቦሸ ጀመር። ኧረ በእግዚአብሔር መሪ ጌታ ሆይ ትዕግስቱን ስጠኝ። ህፃን ልጅ እመስልሃለሁ እንዴ? ይኸው አዲስ ጨዋታ ነው። ውስጥ ያለችው ሰራተኛችን ናት። አንቺ ማረቢ እኔ እያለሁ ከሱ ጋር ተኛሽ። ራቀኛን ወይኔ ተጫወየ ዋው አክቲንግ። ሰውዬ በሰላም ነው እንደዚህ ያቸው ከጠራ ምን እንዳገኘው አታምንም? ምንድነው? ይኸውልህ ስታየው እንዳደነግጥ ና ላሳየህ። ና ግባ። ሰውዬ ምንድነው? ምንድነው? ኤሌና እንዳገኛት አላውቅም። ከሰማይ መጣ መሰለኝ። በስመ አብ ወልድ እና ምን እንደተፈጠረ አታምንም? ምንድነው? አንድ ላይ አደረ። ለመጀመሪያ ጊዜ ከኤሌን ጋር ያደረ ብቸኛ ሰው ደግሞ እኮ ድንግል ናት። ምን ነው? ፕራንክ ነው። እንዴት እያልከው? ፕራንክ ነው። አይዞሽ ግቢ። ዶክተር እስኪወጣ በለው። እሺ ናውጣ። አልወጣም። ምን ሰውዬ አልወጣም አልኩህ እኮ። ኧረ እባክህ ተሰቃየች እናት። እኔ ምን አገባኝ? እኔ እዚህ ተመችቶኛል። ወጥቼ ምን እሰራለሁ? ወይ በኤምፔሳ ሳፋሪኮም የተዘጋጀውን 07 ቅምሻ ኮንሰርት ለምን አገባ? ምንድነው? ይኸውልህ ዮሐና፣ ካስማሰ፣ እና ግርማ፣ አስጌ፣ ጀንበሩ፣ ወግዳይ፣ ኩልሱሬ ሐሙስ ዳር 13 ጊዮን ላይ እውጥ ያደርጉታል። እና ትኬቱን የት ነው የማገኘው? ትኬቱን የምታገኝበትን መንገድ ከስር ካፕሽን ላይ አስቀምጬልሃለሁ። ናውጣና አንብበው። አይ ሰላም ህይወቴ ተነስተሻል? የታባን ያደርገው ስለ ወደፊት ህይወታችን ቤተክርስቲያን ስጸልይ ነው ያደርኩት። ህይወቴ መንገድ ላይ የተራቡ ሰዎች አይቼ ሳጠባል ማነው ሳበላ ነበር። አንተ ሰውዬ ቆይ አጭሳል እንዴ? ማጨስ ምንድን ነው ማጨስ? ከማን ጋር ያደርገው? ከዮዮ ጋር። ማናት ዮዮ? ጁስ ነው ህይወቴ። ዮዮ ጁስ ነው። ዮዮ ቻሌንጅ እስከ መስከረም እንደሚቆይ ግን ሰምተሻል? ምንድን ነው የምታወራው? አንዴ
አንደኛው ወጣ 100,000 ብር ሁለተኛ 60,000 ብር እያለ ማስታወቂያ እየሰራብኝ ነው እንጂ ያለው ባክሽ ተረጋጊ ሰላም ሰላም የቢኒያም ወላጅ ኖት? አዎ ወላጅ ተብዬ ተጠራ። እንኳን በሰላም መጣችሁ። ዛሬ እንግዲህ የፈለግናችሁ ስለ ተማሪ ቢኒያም አንዳንድ ነገር ልንነግራችሁ ፈልገን ነው። እንግዲህ ተማሪ ቢኒያም በትምህርት ቤታችን ውስጥ በጣም ጥሩ ስነ ምግባር ካላቸው ተማሪዎች መሀል አንዱ ነው። በጣም የምንወደው ተማሪያችን ነው። እንግዲህ ይህን የመሰለ ልጅ አሳድጎ እዚህ ማድረስ በጣም ከባድ እንደሆነ ይገባኛል። በጣም ብዙ ስራ እንዳለው። ቢኒያም እስኪ አንዴ እዛኛው ክላስ እቃ አምጣልን። እኔ አልቻልኩትም። ምነው ይኸውልህ ልጅህ ሊማር ነው ወይስ ሊጎለብትብን ነው የሚመጣው እዚህ ትምህርት ቤት? ምንድነው? ይኸውልህ ልጁ ልጅ አይደለም። እኔ ይኸውልህ ትምህርት ቤት ውስጥ ባየህ ቁጥር ይደበድበኛል፣ ይቀጠቅጠኛል፣ ገንዘብ ይቀበለኛል። እኔ እሱ ባየሁ ቁጥር አሮጥኩኝ የእግር ጡንቼ። ገና የሁለተኛ ክፍል ተማሪ አይደለም። ይኸውልህ የልጅህ ነገር ከብዶኝ እኔ ጋር ልቀጠርኩ። ይኸው ጋር ከጠፋሁ ሳምንት የጋር ልጆች እየመጡ እኔ ላይ መንገድ አባታችን አባይ ብያልኩኝ ገሎት ነው እኔ አልቻልኩም ወይ ትምህርት ልጅህ እንኳን ትምህርት ሊገባው ትምህርት ካለፈበት እንኳን አያልፍም። ምንም ነው የማይገባው ምንም። እንዴ እና ታዲያ ምን ይሻለኛል? እኔ አላውቅም። ለጸባይ ከሆነ እዛ ማረሚያ ያስገባው። ለትምህርት ለእውቀት ምናምን ነገር ከሆነ ግን መነሻ ስቶር ወስደህ መጫወቻ ግዛለት። ምንድን ነው? ትምህርታዊ የሆኑ የህፃናት መጫወቻዎችን የምታገኝበት ስቶር ነው። በተለያዩ የእድሜ ደረጃዎች የተከፋፈሉ ትምህርታዊ የመጫወቻ እቃዎችን እዛ ታገኛለህ። በራሳቸው እየተማሩ የሚጫወቱበትን የመጫወቻ እቃዎች ታገኛለህ። በትምህርት ደግሞ በባዮሎጂ፣ በፊዚክስ፣ በኬሚስትሪ እንዲሁም በፈለከው የትምህርት አይነት የተለያዩ መጫወቻዎችን ገዝተህ ልጅን እያጫወትክ ማስተማር ትችላለህ። እንዴት ነው አድራሻቸው? አድራሻቸው ጉርድ ሾላ ሆሊ ሲቲ ሞል 3ኛ ፎቅ ላይ ታገኛቸዋለህ። ወይ ደግሞ በዚህ ስልክ ቁጥር ደውለህ ማግኘት ትችላለህ። በቃ እዛ ብሄድ ይሻላል። አዎ ለሁላችንም ይሻላል። በጣም አመሰግናለሁ። እና አባህ ነው ያልከው? አንተ ምን እየሰራ ነው? ድምፅህን ቀንስ እንዳቀሰቅሳቸው። እኔ ሰላም ይባላለሁ። እኔ ደግሞ ቡጃ እባላለሁ። መገጣጠም። ለማንኛውም ይሄ ግዛት የኔ ነው። በገባበት ቀጥ ብለህ ውጣ። ሰውዬ ጸብ ነው እንዲህ የምፈልገው? አዎ ይኸውልህ በታሪክ ቡጃና ሰላቢ ተደባድበው አያውቁም። ታሪክ አታሰራኝ። ፈርተህ ነው እንዴ? ማ እኔ እንደውም ናግባልኝ። ዝም አልኩሻ። እንዴት ነው ያፈላኸው? በእናትህ ግን ምንድን ነው ፓወር? ቆይ ላሳየህ። እንዴ ያው ሰላቢ አይደለም መሰለብ ነው ፓወር። ዋው ለማንኛውም ናግባልኝ። ና እንጂ እንዴ ያልና ምንድን ነው እንደዚህ ይቻላል እንዴ? ምንድን ነው? ሰላም ነው ወንድሜ። እኔ ማነው ሳንጃው እባላለሁ። እና ያቺ ነገር አለችሽ እንዴ? ምንድን ነው ነገር? ፖሊስ ነህ እንዴ? የምን ፖሊስ? እኔ ፖሊስ ባለፈበት ራሱ አለፍ ያላውቅም። በጣም ነው የምጠላው። ሳጅን ይሰማል? ሳጅን ለማንኛውም የምትለኝ ነገር የለኝም፣ ግን ሌላ የተሻለ ዕቃ አለኝ። እውነት ስጠኛ። ባይገርም በጣም ጸዴ ዕቃ ነው። እውነትህን ነው። ይኸውልህ እጅግ ወደ ላይ በፖሊስ ቁጥጥር ውስጥ ነህ። ሻምበል ተይዟል። በመጨረሻም ያዝኩህ። ምንድን ነው እጅ ላይ ያለው? ኬኬ ነው። ምንድን ነው? አዲስ ጁስ ነው። እንካ ቅመሰው። ሳጅን እንዳጠጣው። ሳጅም ይሄ መርዝ ሊሆን ወይኔ ዋው! ሳጅን ይሰማል? ወይኔ ሳጅን